running without track shoes. For the first time in Olympic history, the Ethiopian national anthem.
ይሄ ፕሮግራም ትምህርት ቤቱ በየዓመቱ ያዘጋጀ ሶስት ነገሮችን በአንድ ጊዜ የሚያከናውንበት መርሃ ግብር ነው። እንደምታውቁት አንደኛ አቅመ ደካማ አዛውንቶችን የሚደጉምበት የሚረዳበት ነው። ሁለተኛ ደግሞ ስፖርት ለጤና ጠቃሚ መሆኑን ለማሳየት የትምህርት ቤቱ ማህበረሰብ በሙሉ ተሰብስቦ በዓመት አንድ ጊዜ ጤናውን ለመጠበቅ እንቅስቃሴ የሚያደርግበት ነው። በሶስተኛ ደረጃ ደግሞ የትምህርት ቤቱ ማህበረሰብ አብሮነት የሚያከብርበት መርሃ ግብር ነውና ለዚህ መርሃ ግብር እንኳን ሁላችሁም አደረሳችሁ ማለት ፈልጋለሁ። እንግዲህ እነዚህን ሶስት የጠቀስኳቸውን በጎ ተግባራት ዓላማ ለማሳካት ወላጆች እና የትምህርት ቤቱ ማህበረሰብ በሙሉ ፈቃደኛ ሆናችሁ ዛሬ ስለተገኛችሁ ምስጋናዬን ማቅረብ ፈልጋለሁ። ሳንኮፋ ትምህርት ቤት ሩጫ በሰላም አደረሰን እላለሁኝ። እንደሚታወቀው ያው ሳንኮፋ ዓለም አቀፍ ትምህርት ቤት በዚህ ዓመት ለአራተኛ ዙር ይህንን የጎዳና ሩጫ ያካሄደ ይገኛል። እንግዲህ ይሄ ሩጫ ለከተማችንም ትልቅ ድምቀት ትልቅ ኢቨንት እየሆነ መጥቷል ሁላችንም እንደምናውቀው። ስለዚህ ይሄ ሩጫ ዝም ብሎ ሩጫ አይደለም፣ በውስጡ ቻሪቲ ወይንም በጎ ተግባር ያለበት ነው። የሳንኮፋ ዓለም አቀፍ ትምህርት ቤት የሶስቱም ቅርንጫፍ ወላጆች ይህንን ሀሳብ በመደገፍ አራቱንም ዓመት በደመቀ ሁኔታ የተሳተፍን መተናል። ለዚህ ወላጆች ትምህርት ቤቱ ላቀረበው ጥሪ ምላሽ በመስጠት ሁሉም እየተባበራችሁ ስላላችሁ እኔም እንደ አንድ ወላጅ ትልቅ አድናቆት ትልቅ ምስጋና አለን። አንድ ጊዜ ወላጆች ለራሳችሁ ብታጨበጭቡ። እንግዲህ በዚያም ስፖርትንም እየሰራን ጤናችንም እየጠበቅን እንደሆነ ይሰማኛል። እንግዲህ ስፖርት እንቅስቃሴ በዚሁ በዓመት አንድ ጊዜ ብቻ የሚደረግ ሳይሆን ሁል ጊዜ ተመሳሳይ እንቅስቃሴ ማድረግ እንደሚገባን መያዝ ያስፈልጋል። ወላጆች ደግሞ ከትምህርት ቤቱ ጎን እያደረግን ያለነውን ድጋፍ አጠናክረን ልንቀጥል ይገባል። ትምህርት ቤቱ ብቻውን ምንም ማድረግ እንደማይችል እንግዲህ ሁላችንም እናውቃለን። ስለዚህ በየዓመቱ ከትምህርት ቤቱ ጎን በመቆም ትምህርት ቤቱ የተለያዩ ጥሪዎችን በሚያስተላልፍበት ጊዜ ከጎን በመቆም መደገፍ ይገባል። ስለዚህ ወላጆች እንኳን 2018 ዓመተ ምህረት ለሳንኮፋ ትምህርት ቤት ሩጫ ለተሻለ ነገ ዛሬ እንሮጣለን በሚል መሪ ቃል ለሚደረገው ሩጫ በሰላም አደረሳችሁ፣ በሰላም አደረሰን። መልካም ጊዜ፣ መልካም ሩጫ ላለሁኝ አመሰግናለሁ። አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ብሰለፍ ህመሜን ችዬ ሮጬ ላራውጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ። ከበደኝ ትቼ ለመግባት ከበደኝ ክቡር ሳንኮፋውያን በእውነቱ ታላቁን የሳንኮፋ ዩኒቲ ሩጫን ተግባራዊ ለማድረግ እዚህ ስለተሰበሰባችሁ በትምህርት ቤታችን ማህበረሰብ እጅግ እያመሰገናችሁ የዕለቱ የክብር እንግዳ ዶክተር ብርሃኑ የሐዋሳ ከተማ ትምህርት መምሪያ በንግግር እስከፍትልን ድረስ እንግዲህ ይህ ፕሮግራም ከአንድም ሶስት በአንድ ድንጋይ ሶስት ወፍ ብለን ፕሮግራሙን ያዘጋጀን ሲሆን የመጀመሪያው ወላጆች ለልጆቻቸው ጊዜ የሚሰጡበት የልብ ልባቸውን የሚያወሩበት የሆድ የሆዳቸውን እርስ በርስ የሚያወሩበት ጊዜ የሚሰጣጡበት ሲሆን ሁለተኛው ደግሞ ከዚህ ከሚገኘው ገቢ ባለፈው ዓመት አዳዲስ ቤቶችን በመስራት አረጋውያን የደገፍን ሲሆን በዚህም ዓመት ከሚገኘው ገቢ የአረጋውያንን ቤት በመደገፍና በመስራት የምንሳተፍበት ሲሆን ሶስተኛው ደግሞ ሙሽራ የሆነችዋን ከተማችንን ሐዋሳን ምንም አመራሮች ቢመርቁትም እኛ ደግሞ ወላጆች አንድ ላይ ሆነን ይህንን ኮሪደር የምንመርቅበት በመሆኑ በአንድ ድንጋይ ሶስት ወፍ
ብለን የምናከናውን ፕሮግራም ሲሆን በዚህ ፕሮግራም ላይ በተለያየ ተግባራቶች ላይ ለተሳተፋችሁ ለዳሽን ባንክ፣ ለተለያዩ ክሊኒኮች፣ ለአሌክስ ቴኳንዶ እንዲሁም ስማችሁ ላልጠራናችሁ ክቡራን ታዳሚዎቻችንና የዚህ ፕሮግራም ክብር ስፖንሰር በመሆን ላገለገላችሁ እጅግ አርጌ ምስጋናን እያቀረብኩኝ የዕለቱን ፕሮግራም በመክፈት እንዲጀምሩልን ክቡር ዶክተር ብርሃኑን ወደ ከበደኝ ባይኔ ፈለጉ ከበደኝ አዙር ፊትን በፍትህ ድሉን አፍቆታል በፍትህ ዋቅቷል ወገኔ በፍትህ እንዳትቀደም በፍትህ አትይ ወደኔ አንቆንልህ አለሜ አንቆንልህ አለሜ አንተን ጥሎ መጥፋት ሳይሆን የሳንኮፋ ዓለም አቀፍ ትምህርት ቤት ባለቤት ክቡራን የሳንኮፋ ትምህርት ቤት የተማሪ ወላጆች እንዲሁም የተወደዳችሁ ተማሪዎቻችን ለአራተኛ ጊዜ ለተሻለ ነገ እሮጣለሁ በሚል በሳንኮፋ ዓለም አቀፍ ትምህርት ቤት በሚዘጋጀው በዚህ በስፖርታዊ መርሃ ግብር ላይ እንኳን ፈጣሪ እናንተንም ልጆቻችሁንም ጠብቆ በሰላም አደረሰን ለማለት እወዳለሁ። የሳንኮፋ ዓለም አቀፍ ትምህርት ቤት ጥራት ያለውን ትምህርት በመስጠት ልጆቻችን ነገ የተሻለ ራዕይ እንዲኖራቸው በመስራት ላይ የሚገኝ አንጋፋ ትምህርት ቤት ነው። ይህ ትምህርት ቤት በመማር ማስተማር በሚሰራው ስራ በተጨማሪ በየዓመቱ ይህንን ፕሮግራም በማዘጋጀት በአንድ በኩል ልጆቻችን የጤና እንቅስቃሴ እንዲያደርጉ የአካል ብቃት እንቅስቃሴ እንዲያደርጉ በሌላ በኩል ደግሞ በዚህም በሚገኘው ገቢ የአረጋውያንን ቤት በመጠገን ይህንን መልካም ተግባር እያከናወነ የሚገኝ ትምህርት ቤት ነው። ለዚህም በራሴና በሚመራው በትምህርት መምሪያ ስም ላቅ ያለ አክብሮትና ምስጋናን ለማቅረብ እወዳለሁ። እንግዲህ ሐዋሳችን አምና እዚህ ሩጫ ስናከናውን በዚህ መልክ አልነበረም። በዘንድሮ ዓመት ባለፉት በጥቂት ወራት ውስጥ ሐዋሳን የብልጽግና ተምሳሌት ለማድረግ በክቡር ከንቲባችን በአቶ ጥራቱ በየነ ራዕይ መሰረት በሰሩ ስራዎች ከተማችን በዚህ መልክ ደምቃ ተገኝታለች ማለት ነው። ስለሆነም ዛሬ የምናደርገው ሩጫ አምና ካደረግነው አቅጣጫም ቀይረን ነው ያደረግነው። ይሄውም በዚህ በአንድ መንገድ ላይ ተወስነን ሳይሆን ወደ የተለያየ አቅጣጫ በሚነድበት ጊዜ ኮሪደር ልማቱ በስፋት እየተሰራ በመሆኑ በዚሁም ወላጆችም ልጆችም በከተማችን እየተሰሩ ያሉ መልካም ስራዎችንም በዛው እንዲጎበኙም ለማስቻል ነው። በቀጣይ ዓመት ምናልባት የሐይቅ ዳርቻ ኮሪደር ልማት አሁን የሚጀምረው ተጠናቆ ምናልባት የሩጫችን ዳይሬክሽን ሊቀየር ይችላል። ስለሆነም እነዚህ በከተማችን ውስጥ እየሰሩ ያሉ ልማቶችን ነዋሪውም የራሱን አስተዋጽኦ እያደረገ እየደገፈ እየሰራ ያለ በመሆኑ እጅግ ደስ የሚል ተግባር የተከናወነ ስለሆነ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። የዛሬውም ይሄ ደማቅ መርሃ ግብር በዚሁ በይፋ መጀመሩንም አበስራለሁ። መርቆ ሸኝቶን አገር አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ብሰለፍ ህመሜን ችዬ ሮጬ ላራውጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ከበደኝ ትቼ ለመግባት ከበደኝ የሆነ አባቴ ከበደኝ ባይኔ ፈለጉ ከበደኝ አዙር ፊቴን በፍትህ ድሉን አፍቆታል በፍትህ ዋቅቷል ወገኔ በፍትህ እንዳትቀደም በፍትህ አትይ ወደኔ አንቆንልህ አለሜ አንቆንልህ አለሜ አንተን
አንጠልጥሎ መግባት ሳይዴ አልኮልልህ አለኝ አልኮልልህ አለኝ አልኮልልህ አለኝ አንጠልጥሎ መግባት ሳይዴ አልኮልልህ አለኝ አስር ሺህ በኦሎምፒክ ልሸኝ ነው ዛሬ እዮሃ ከባንዲራው ነው እዮሃ ቃል ኪዳናችን እዮሃ አታፍርም በኛ እዮሃ ኃይል አባታችን Magano goba, matili keri, gobe gashi, echola ino, etashi, ewa tashi. Magano goba, matili keri, gobe gashi. Side kayata mu danchichu, ewa danchichu. Kaya bolohe, karambichu. Side kayata mu danchichu, ewa danchichu. Kaya kolohe, karambichu. Bolala tire, gonfa hiriki. Sidama baonke, buriki. Bolala tire, gonfa hiriki. Sidama baonke, buriki. Sidama baonke, budiki. ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለማ ኑኮ ይራሰው አትረሽምና አዋሳ በለማ ሲዳማ በለማ ይሰፈለክብሽ ሁሌ በልጆችሽ አዋሳ በለማ ሲዳማ በለማ ውበትሽ በለማ በቀን በጨለማ አዋሳ በለማ ሲዳማ በለማ ሰላም አስፈማሚ ሁሌ ተሸላሚ አዋሳ በለማ ሲዳማ በለማ ስማት ነው ወደቡ ጨዋታ ታጅቦ በሰት ከበሮ ሲመት አዋሳ በለማ ሲዳማ በለማ የብሔር መገኛው ኢትዮጵያ አንደኛው የሁላችን እናት አንቺ የምንላት
ስሟ ተገልጦላት አምላክ በጥበቡ ሀምሳን ጠበቃት አምላክ በጥበቡ ሀምሳን ጠበቃት አዋሳ ቤሌማ ሲዳማ ቤሌማ ይነሳ ይነሳ ሁሌም ስለ አዋሳ አዋሳ ቤሌማ ሲዳማ ቤሌማ ላኢሴ ቤሌማ አምራ ተሸልማ አዋሳ ቤሌማ ሲዳማ ቤሌማ የፍቅር መገኛ ሁሌም ነሽ አንደኛ አዋሳ ቤሌማ ሲዳማ ቤሌማ ውበትሽ ቤሌማ በቀን በጨለማ አዋሳ ቤሌማ ሲዳማ ቤሌማ አዋሳ ጊዶን ደኢ ይደጥሮ ባደኢ ነዮ ዋኖ 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 አዋሳ ቤሌማ ቤሌማ ሲዳማ ቤሌማ አዋሳ ሲዳማ ቤሌማ ሲዳማ ቤሌማ ማድመጥ ነው በመንፈስ ከደቡ ጨዋታ ታጅቦ ሲዳማ ከበሮ ሲመታ አዋሳ ቤሌማ ሲዳማ ቤሌማ አዋሳ ቤሌማ ሲዳማ ቤሌማ አዋሳ ቤሌማ Ayyana sumi angata walaito sa walaita adi digaga woze la woze woze la woze dicha la dicha 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 gamoto kudo kudo maeto piro piro balishe mata mata Masangama la pambatu talba facafa katati talba facafa katati tokko du'e tokkon taa'u wal gaggalafa katati emulee agarbachiisa waan ofii maaltu gadhiisa emulee agarbachiisa waan ofii maaltu gadhiisa masangama la pambatu talba facafa ተኮላ ሸሩ ባላለው የሳንኮፋ ዓለም አቀፍ ትምህርት ቤት ስራ አስኪያጅ። እንግዲህ ሩጫው እንደሚታወቀው በሳንኮፋ ታሪክ ለአራተኛ ጊዜ የተደረገ ነው። በየአመቱ ሲደረግ የነበረው ሩጫ ቁጥሩ ከጊዜ ወደ ጊዜ እየጨመረ መጥቶ ዘንድሮ ወደ 8000 የደረሰ ሯጭ ያገኘንበት ነው። ይህም የሚያሳየው ወላጆች ለልጆቻቸው የሚሰጡትን ትኩረት፣ የጋራነትን፣ ትምህርት ቤቱ የማህበረሰብ መሆኑን የሚያሳይና ወላጆች ደግሞ ለልጆቻቸው እጅግ ሰፊ ጊዜ ሰጥተው ከልጆቻቸው ጋር የልብ ልባቸውን የሆዳቸውን የልጆቻቸውን ጓደኞች የሚታወቁበትና እርስ በርስ የሚወያዩበት ጊዜ ስለሆነ ከወትሮ በተለየ በቃላት መግለጽ በማይቻል ሁኔታ ዋው ብየዋለሁ ፕሮግራሙ። ስሜ ሩት ታደሰ ይባላል። ዛሬ እዚህ የተገኘሁት በሳንኮፋ ታላቁ ሩጫ
ለተሻለ ነገር እወጣለሁ በሚለው መሪ ቃል የሚደረገውን ሩጫ ለመሳተፍ ነው። እንደምታዩት ሩጫው በጣም ደስ የሚል ነው። ብዙ ህዝብ የተገኘበት ነው። የህዝቡን ብዛት ደግሞ ምክንያት የሆነው አላማው ነው ማለት ነው። አላማው ለተሻለ ነገር እወጣለሁ የሚለው መሪ ቃል ሁለት ነገሮችን ይዟል። አንደኛ መሮጥ ወደፊት ነው። ስለዚህ ወደ ልጆች ለተሻለ ነጋቸው ነው የሚሮጡት ማለት ነው። ሁለተኛ ደግሞ ገቢው የተቸገሩትን ስለሆነ የምንረዳበት ትናንትና በችግር ውስጥ የነበሩትን ዛሬ ወደ ተሻለ ነጋቸው እናደርሳቸዋለን የሚል አላማ ያለው በጣም ደስተኛ ነኝ። ከአመት አመት የሰው ቁጥር እየጨመረ ነው። በሁሉም ሩጫዎች ተገኝቼ ነበር። የዚህኛው ግን በጣም ይለያል። ድባቡን በጣም ደማቅ ነው። ታላላቅ የመንግስት ባለስልጣናት የተገኙበት ነበር። ከሶስቱም ብራንቾች ወላጆቻችን የተገኙበት ነበረ። እጅግ በጣም ደስ ብሎኛል። 2019ን በጉጉት እንጠብቃለን ማለት ነው። ናሁም ተኮላ እባላለሁ። በሳንኮፋ ትምህርት ቤት ሰራተኛ ነኝ። የዘንድሮ የሳንኮፋ ዓለም አቀፍ ትምህርት ቤት ዩኒቲ ራን በጣም ለየት ባለ ሁኔታ ተከብሯል። ኦልሬዲ ከ6000 በላይ ታዳሚዎችን ማግኘት ይችላል። ከአምናው ለየት የሚያደርገው ቤተሰቦች ከልጆቻቸው ጋር ጥሩ ጊዜ ያሳልፉበት ሲሆን ከዛም በመቀጠል የአረጋውያን ቤትም ከአምናው በተሻለ አቅማችንን አጎልብተን ካፒታላችንን በደንብ ዴቨሎፕ አድርገን በጣም ብዙ ቤቶች የምናድስበት ዓመት ይሆናል ብለን ተስፋ እናደርጋለን። ሁላችሁንም እንኳን አደረሳችሁ። ለሚቀጥለው ዓመት በሰላም ያደርሰን። I'm Vitania Melkamu from Sankofa International School, and today we are having a running event at our school, which is very fun to come and play with your daughters and kids. So we hope you enjoyed it well. Or if you didn't, you should come back next year. Thanks for giving me attention.